ምንድነው? ተናገር። ሲወሰልትብኝ ተይዞ ነው ይሄ ወስላታ። አጥቂ ተናገር። የመሸበት አይደለም ልናገር? አዎ ኑሐሚን ይሰፈራ ኑሐሚን ይሰፈራችን። ኑሐሚን ማናት? ኑሐሚን ናታ። የሰፈሩ ወንድ እንዳለ የሚቆመጥባት ተደረገ፣ ተከናወነ፣ ተፈጸመ። ከሷ ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ። ተናገር። እርግጠኛ ነሽ የመስማት አቅሟለሽ? አዎ ቀጥል። ልክ በወለጋ ቂቤ የታሸ ይመስለው ጉንጯ፣ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ፣ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው። ና ከዛ ምን አለው? ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅ ጠኗ። ተረጋጊ ስማ፣ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር። አረ እንዳይሞቱብሽ። እኔ ትግደለኝ አትገላግለኝ። አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር። ራስቸው ለካስ ቦይፍሬንድ ይሆናል። ክላሴን ጠብቄ ልጠጣ እንጂ። እሺ ሴትዮ ፈተና እንዴት ነበር? አሁን እኮ ፍቅረኛሞች ነን፣ ሮማንቲክ ለመሆን ሞክር እንጂ። ጠዋት ራሱ ስደውል ሄሎ የኔ ፍቅር እንዴት ነሽ አለሁልሽ ቤቢዬ ምናምን ነው የሚባለው ይለኛል አንስቶ። ለካ ይሄም አለ። እሺ አስተካክላለሁ። እና እከኩ ለቀቀሽ? አንተ ጤና የለህም እንዴ? ራስሽ አለሽ እንዴ? ከትናንት ወዲያ አካካሽ ቸገረኝ ብለሽ የነገርሽኝ። ኖርማል ጓደኞች እያለን ስለኔ የምታውቀውን ኢንፎርሜሽን ሁሉ ደልተው እኮ ነው የምልህ። ወይ ጣጣ። እሺ በቃ ተነሽ፣ ብዙ ቆየና ወክ ምናምን እናርክ። ሂሳብ 350 ነው የሚደርስብን እንዴ? ሂሳብ እንደ ድሮ ሼር ልናረግ ነው እንዴ? ትንሽ አይሸክክህም እንዴ? ለምን ይሸክከኛል? እኩል አንድ ጥብስ አድርገን ይበላ ነው። አረ በእናትህ ትንሽ ሮማንቲክ ለመሆን ሞክር። ፋርነት አያጥቃ። ሲጀመር እንደ ድሮ ግድንግድ ጉርሻ ምናምን አልጎረስኩም። ክላሴን ጠብቄ ቀስ ብዬ ነው የበላሁት። ትንሽ አታፍርም እንዴ? እና ካሁን በኋላ ስንገናኝ ሁሌ አንተ ነው የምከፍለው እያልሽኝ ነው? አዋ እና ምኑን ገርልፍሬንድ እና ቦይፍሬንድ ሆነን ሂሳብ ሼር የምናረግ ከሆነ ይቺ ነገር አታዋጣም። ምን አልክ? አይ ምንም። ዛሬ ደግሞ ሰው መስለሻል። እንደውም አልፈልግም። በቃ ወደ ጓደኝነታችን እንመለስ ነው። ሂሳብ ሼር እናርጋ በነካጃችን። ለመጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ 3 እጥፍ አድርጌ እከፍላለሁ። እንካ ተቀበለኝ። አምጣው። ከት አትቀበለው አንተ። እሺ ገንዘብን አንተ ገዳይ ነህ። እሺ ገንዘብ አልቀበል። አትቀበለው። ድጋሚ እንቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ። የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ እጥፍ አድርጌ እከፍላለሁ። እንካ። እሺ አንተ ደንቆሮ ነህ እንዴ? አትቀበለው። አሰበም ይሄ ምንድን ነው? አትቀበለው። እቀበለዋለሁ። እንዴ ገንዘብ አይደል? እቀበለዋለሁ። እንዴ አትቀበለው። አንተ ገዳይ ነህ። ብር ከሰጠኝ እቀበለዋለሁ። እምቢ በለው። ለምንድን ነው እምቢ የምለው? እንዴት ብር አይደል? ድራማ እኮ ነው። ድራማ ምን አገባኝ? ምንድን ነው ድራማ? ቦርሳው ከኔ እኮ ነው። ምን አገባኝ? ድራማ ነው። እኔ የምከፍልህ በኋላ ነው። እኔ የምከፍልህ በኋላ አትስጠኝ። እንዴት አሁን ከሰጠኝ በኋላ አትስጠኝ። አምጣው። ቦርሳዬ ነው። ሂዱት ዘንዶ አምጣው። መልስና ሂዱት። ውጣ። ኮረሽ አምጣው። ዛሬ ላይ ነው አምጣው አልኩህ እኮ። አባዬ አቤት። ምን ፈልግ? አባ ጨጓሬ የቤት ነው ወይስ የዱር እንስሳ ይላል። አንተ ምን ብለህ መለስክ? እኔማ የዱር ነው ያልኩት፣ ግን እርግጠኛ አይደለሁም። ያውልህ ገንዘብ እየገፈገፍን ማስተማራችን። ይኸውልህ አባ ጨጓሬ ግቢ ውስጥ እንኳን አይተህ አታውቅም። እሱ አልፎ አልፎ ቤትም ይመጣል እኮ። እሱም ቦዝ በለው ይመጣልም ይሄዳልም ነው። ካልክሽ ካንተ አላውቅም። ከኔ በላይ ልታከለክ ድሮስ። ሁለተኛውን ጥያቄ ግን በራሴ እርግጠኛ ሆኜ መልሼዋለሁ። ሸረሪት የቤት እንስሳ ነው ብዬ። እንኳን ያትዬ የእናት ተራደ በቃ ቤት ውስጥ እንደፈለጉ ድራቸውን እየሰሩ ሲኖሩ በቃ የቤት መሰሉ አይደል? ንጽህና እኮ አለመጠበቃችን። እስቲ ጓደኞቹ ቤት ሂድ፣ እነ ሀብታሙ ቤት፣ ጅምላስቱ ቤት እስቲ እዛ ፈልገው አታገኘው። አላምዳቸው ነው አትዬ። ይሄ ልጅ ደግሞ ብሬ ሊለኝ ነው። እቺ ነጽ ያረለች እንዴ? ዛሬማ ብሬን እቀበላታለሁ። ወይ የስ ፊላዬ እኔ ወይ ፍልዬ እሰይ እሰይ ልብህ ነው። አምቡላንስ እኔ አምቡላንስ ጥሪ። ኧረ ፍልዬ አይዞህ የሆነ ነገር ጥሪልኝ በእናትሽ እርዳታ።
ኧረ አምቡላንስ ጥሪ። ልቤ ፍሉካ ብርን ሳልሰጥ ገንዘብን ሳልሰጥ ሳልመልስልህ ፍሉካ አረው ወይኔ ብሩን ሳልሰጠው ወይኔ ገንዘቡን ሳልሰጠው ወይኔ እንዴ የሰው ልጅ ይሳሳታል። እኔ በቀን 5 ሞክሬ 4 ብቻ የሚሳካልኝ ልጅ ነኝ። ሰርቄ እኮ አይደለም እንዳይወድቅበት እኮ ነው ያያስኩለት። እንዳገምተኝ አሁን ነው መልስለት። መልበሴን አትይ፣ ውስጤ ርቦኛል። መልስለታለሁ። አባት ብር ጥላል። ውይ ትልቅ ሰው እግዚአብሔር ያክብርሽ። አመሰግናለሁ። መለስኩ። ኖ ተረኛ ታካሚ ሰላም ነው ዶክተርዬ? ሰላም ነው። ባለቤቴ ታማብኝ ነበር። እሺ እናከማታለን በእኔ በኩል። ግን ብዙ ወንዶች እዚህ እየመጡ ባለቤቶቻቸውን ይዘው እየመጡ ያስቸግሩኛል። እኔ በምላቸው ነገር መስማማት አለበት። ዶክተር በሚልማ መስማማት ግዴታ ነው። ውስጥ ከገባች በኋላ አንተ እኔን መጣ ዲስተርብ ማድረግ አትችልም፣ መረበሽ አትችልም። ኧረ በጭራሽ እያንዳንዱ ነገር ሰማኝ። አዎ ምኗን ነበር ያመማት? ራስ ምታት፣ የማይለቅ ራስ ምታት አለባት። የማይለቅ አውላልቂ በያት። ምን ሻሿን ነው የምታወልቀው? ሙሉ ማውለቅ ትችላለች። እያንዳንዱን ቦታ መንጥሬ እንድሰራው እያንዳንዱን ቦታ መንጥሬ ማከም አለብኝ። ኧረ ዶክተርዬ የማይገናኝ ነገር አታውሩ እንዴ! እርሶ ሲሰኞነት እንዴ? ንስኪ ምን ሌላ አካል ላይ ምን ታደርጋላችሁ እርሶ? ለራስ ምታት ክታችሁ ነው መሰረቱ። ኑ ምንድን ችግሮች? አንተ ማሪ ከከብት ጋር ነኝ። የኔ እናት አሁን አስነጠስሽ ተብሎ እንጣላ? ስንት እሳት በሆነ ኑሮ ባንቺ ንጣሴሽ መምጣት አለበት? ኧረ ታያድቢ አስነጠስሽ አጥሽው አልሽ ብሎ ጸባውን ባጥሽው ልንጣላ እኮ ነው። ተረጋጊያ እንዴ! ምን ልበልሽ? ለዚህ እኔን ያንሰቅስቀኝ ልበልሽ? ኧረ ተጨነኩ በእግዚአብሔር። ታይ እንጂ ልጅ እንዴ! ሰላም ነው። በጣም አስቸገርና። አይ አላስቸገራችሁም፣ ያጋጥማል። ብዙ ጊዜ ያለቅሳሉ ህፃናቶች። በጣም አስቸገረ። ምን ምክንያቱ ምንድነው? የእናቱን ጡት አልጠባም ብሎ እኮ ነው። የእናቱን አልጠባም? አዎ እምቢ አተም እያስቸገረ እምቢ አለ። እምቢ አለ። በእናትህ ይኸውልህ ይሄ ልጅ ወተት ያስፈልገዋል። አዎ ወተት ያስፈልገዋል። ቀንጭሮ ይቀራል። አዎ እሱማ ልክ ነው። ወይ ይሆንም አልተሞከረም ከዚህ በፊት እንዴ? ከዚህ በፊት አልተሞከረም። ምን እናርገው? እኔ እኮ ግራ ገባ። እኔ ልሞክርለት እንዴ? ምን ናና እስኪ ምን እንሞክረው? ከዚህ በፊት አይቶ ናና ቆይ ናና እንጂ ወዴት ነው የምትሄደው? ና ቺኮች እንዴት ናችሁ? ሰላም። ሴቶች ይላል ለርኪ ይላል። ቆንጆ እንዴት ነህ? ሰላም ነሽ? አለን። ቆይ እንዲህ አይበላም። ቆንጆዬ ነሽ። አንቺኛውም ያቺ አንተ ምንም አትልም አይደለ? ስልክ ቁጥርሽን መውሰድ እችላለሁ? እኔ እንጃ። አበባ ግን ይዘህልኝ ሳመጣ እንዴት ነው? እሰጥሻለሁ፣ ችግር የለውም። ሰሚ አንቺ ስልክሽን አሰጭኝም እንዴ? እሷ እየሰጠችው አንዴ ረጋ በል እንጂ እንደዚህ እኮ አይደለም ቺክ የሚበላው። ታባል እንዴ? ይቅርታ አይደለ? ወዴት ናችሁ? ለምን ሆቴል ለምን አንሄድ? እየበላን እየጨበስን እየበላን ኤክሳይትድ ሆኖ ነው። ቆንጆ አይታያቅማ። እና ምንድነው የምትሰራው? ምሰራው እንግዲህ አንቺን ማስደሰት ነው ስራዬ። አንቺ ስራ የለሽማ። ምንስ ጸላ አንተ ኖር አይደለም እንዴ? እና ዝም ትላለች እንዴ? ምን ሆነ? አንተ ምን ታመጣለህ? ምንድነው ቆሻሻ እንዴ? አንቺ ምንድነው የምትለው ነው? ምንድነው የምትለው? ማነኝ ነው አንቺ በጣም እያፈጠንሽ ነው። አንቺ በጣም ነው የምታምሪው። ማነኝ ነው ብለህ በጣም ነው የምታምሪው። ምንድነው የተቀበለው? ቆሻሻ
እኔና አንቺ እናወራለን። ይቅርታ እሺ። በቃ ቆንጆ ሌላ ቀን እንገናኛለን። በቃ አትሄድ። ያማል ሂድ ንዳው በቃ አቺ ሁሌ ቺክ እንዳትመለጥ እንደዚህ የቀረታውሽ ቆይቻለሽ። ዝም በል። ሰላም ነው አባ? ሰላም ነው እንዴ? ስኳር ምናምን ታገናኛላችሁ ተብዬ። ኦ ሹገር ምን አነሳሳው እንዴ? ከበደኝት ህይወት ከበደ። አይ ዘመን ወጣት ታስቃላችሁ እኮ። እሺ ምን አይነት ይሆንልህ? ስንት አመት ምንድነው? አረ ምንም ትሁን መስፈርትህ ንገረኝ። ምንም መስፈርት የለኝም። ለምን ግን ባይሆን እውነት ምንም መስፈርት የለህም? ምንም። እንደዛ ከሆነ አላጣልህም። እንደዛ ከሆነ አላጣልህም። እና ተከተል። እሺ አምጣ ስጠው ተቀበል። አምጣ ጫማውን። አንተ በአንተ ቤት አገኘው ብለህ ምናምን ነገር ላጥላጥ ምናምን ልታደርግ አዎ አይ ነኝ ነተኛው ለኳምባላ እዚህ አካባቢ ለቀቅ። ምን እያፈርክ ነው? እዛ ለሜዳ ላፈርክ ሌላ ቦታ ላይ አይቻ ሂድ። ቀጥ ብለው እንደዚህ ሆኖ ቀጥ ብለህ ትሄዳለህ።